ምን ነው በላይ በላይ የሚያስተነፍስሽ? እንቺ ተነፈሱ ተንፍሽ ነው እንዴ? ቅድም ጀምሮ ነው እና የስልሽ የቆየሁት። ምንድነው እንደዚህ ያንደባርሽ? መፍትሄ መሰለኝ። ጥሩ ነው ይሄ ነገር ካዋጣሽ ቆንጆ ነው። እስካሁን ምን ነገር ያሰብሽበት ነገር አለ? ስለዚህ ጥንስ ጉዳይ አንተ በቃ ከዚህ ርዕስ አትወጣም እንዴ? መውጣት እኮ ቀላል ነገር ነው ግን እና ምንድነው 10 ጊዜ አሁን ስለ ጽንስ የምታወራብኝ? እንደዛ አይደለም ማማዬ። ምን እንደሆነ ታውቂያለሽ? አንደኛ ነገር ሃይምሮሽን እረፍት የሚሰጥሽ ነገር ትክክለኛው ነገር ትክክለኛ የሆነ መልስ ሲገኝ ነው እንጂ ደግሞ ድብስብስ ያለ ነገር ነው አይመቸኝም። ስለምን መልስ ነው የምታወራው? እኔ ስንት ጊዜ ነገርኩ? ስንት ጊዜ ነው ልጁ የራስህ ነው አልኩ። አላምን ካልክ ደግሞ ተው ብያለሁ። በቃ ምንድነው እንደዚህ የሚያደርግ? ትዳር መሰለኝ ያዝ ነው ዝም ብሎ ተዋለ እንዴ? እንዴ ትዳር መሰለኝ ያዝኩትኝ። እኔ እኮ የባላባት ልጅ ነኝ። እና ትዳር ማያስክን ካወክ ለምንድን ነው ታዲያ እኔን የምትጠራጠረኝ? ከአንድ ቤት እየኖርን ለምን ትጠራጠረኛለህ? ሁኔታዎች ነው የሚያስጠራጥሩኝ እኮ። እኔ አንድ ነገር ምን አለ መሰለሽ የሚያጠራጥረኝ በቃ ጊዜው አልመጣጠንልኝ ስላለ ነገር ነው። ሌላ ነገር እኮ አይደለም። ያን ጊዜ ደግሞ መሆን ያለበት ነገር ትክክለኛው ነገር ደግሞ ማድረግ ያለው የሆነ መፍትሄ ፈልጌ ነው የምሻለው። እኔ እኮ አንቺ ማስጨነቅ ስለማልፈልግ ነው። ገባሽ? እያስጨነቀኝማ ነው እኮ አንተ አልታወቀም፣ ግን እየተጨነቅኩ ነው። እኔ እንድትጨነቂ ፈልጌ አይደለም። እንግዲህ ምንድን ነው ያስብልሻለሁ እና የማስብልሽ ደግሞ ትክክለኛውን ነገር ስትነግሪ ነው። እዛ ሲቀጥል ደግሞ እኔ አሁን 50-50 ስለሆንኩኝ ምንም መጥፎ ነገር እንደወስን እያደረገኝ አይደለም። ለኔም የማይፈቅደው መጥፎ ነገር ለማሰብ ራሱ እንዴ። አንደኛ ነገር አንቺ ትክክለኛ ነገር ሐሳቤን ተረጂ። ቅድሚያ ሐሳብ መረዳት እኔ እኮ ማለት ነው መጀመሪያ አስጨርሺ ማማዬ አስጨርሺ። ቅድሚያ እኔን ሐሳብ ተቀበይኝና ከዛ በኋላ ሐሳብ ካለሽ ሐሳብሽን ልቀበል ይችላል። ይሄ ገቢ አይደለም ወይም ደግሞ የሆነ ነገር አይደለም። ይሄ መልስ የምንመታታበት ነገር አይደለም። አንደኛ ነገር አንቺ በተረጋጋ መንፈስ መልስ እንድትሰጪ ይፈልጋል ስለዚህ ጉዳይ ብዬ ባለፈው ነግሬሻለሁ። ዲኤንኤ ማስመርመር አለብኝ ብዬሻለሁ። ዲኤንኤ ደግሞ ማስመርመር ደግሞ ግዴታ ስለሆነብኝ ነው። አማራጭ አሁን ቴክኖሎጂ በሰፋበት ታይም እንዴት እከሌን ጥሪ እከሌን ውሰጅ ብሎ ነገር የለም። እኔ አባትሽን ጠራው ግድም የለኝ እዚህ አባትሽን ማልጠራ ወንድምሽን ማልጠራ ወዘተ ቤተሰብም ጓደኛም ጠራው ነገር የለም። ሁለታችን እንድንጨርሰው ነው የምፈልገው። አይ ካልሽ ደግሞ ዲኤንኤ ሂደን ያለው ነገር ካላማሽ ዲኤንኤ ቸክናት። አንተን አላምንሽም እያልከኝ ነው ወይስ እንዴት ነው ነገሩ? እኔ እኮ ጋር ወይ ግልጽ አድርገን መናገር ነው ያለብን ወይ እኔ አላመንኩሽም ያለበለዚያ ደግሞ እኔ ከዛ ስመጣ ያለውን እንትን አለ አይደለ የሆነ ምልክት አይተብኝ ከሆነ ያንን መናገር ትችላለህ። በቃ ምን አለ መሰለሽ ከዱባይ አስነስተሽ ስትመጪ የተቀበልኩሽ ጊዜ ጀምሮ የቆየነው እናንተኑ አሁን ወራቱ ባለፈው ቸክ ስናደርግ ገደቡ ያን ወር ምናምን አለፊት አለ። ያን ወር አለፊት ደግሞ ጭራሽ ሊሆን አይችልም። የ5 ቀን የ6 ቀን ኦኬ አራስ መስለ ተቀበልከኝ እና እኔ ብቀበልሽስ እኔ ምን አውቃለሁ እና አብረን አይደል እንዴ ነበር ነው። መኖር ብቻ በቂ አይደለም እኮ ይሄ እኮ መኖር ብቻ በቂ አይደለም። አብረን የተለያየንበት ታይም አለ። ስትመጪ ያልኩ እኔ አረብ ሀገር ያለሽ ምን እንዳደረግሽ እኔ ምን አውቃለሁ። ዱባይ እኮ ነው የዓለም ሕዝብ የሚኖርበት እኮ ነው እንዴ። ቀርጃለሽ በህይወት ትቀርጃለሽ እንዴ? እኔ ጨጓራ እያረፍሽ ያለሻ አይ ገርሞኝ ነው። ኧረ እሱማ የሰው ባህሪ አለማወቅ ባህሪዬን አታስቀይሪኝ። ገርሞኝ ነው። ምንድነው የሚገርምሽ? አንድ ወር ልዩነት ትላለህ ጭራሽ አንድ ወር አይገባሻል ሰጥቆ ለዛ ደግሞ ዲኤንኤ ቼክ ማድረግ አለብን እንዴ።
እኔ አላደርግም። በግድ ነው። በግድ ካላደረግነው አላደርግም። እኔ በቃ ስነ ስርዓት ቢኖርሽ ጥሩ ነው። አላደርግም እኔ ምናምን የምትለው ነገር እኔ አላደርግም፣ ጨርሶ አላደርግም። ምንድነው ምክንያትሽ? አላደርግም። ምንም ምክንያት የለኝም። እኔ በአንድ በቃ ያንድ እንደሆነ ስለማቅ እኔ ምን ብዬ ነው እኔ ማደርገው ሲጀመር እንዴ እንዴ ትጠራጠሪያለሽ ራስሽን ማለት እኮ ነው። አንተ ነው የምትጠራጠረው። አንተ ስለተጠራጠርክ ነው አይደል እንዴ ግዴታ እኔ ካልኩ የምትለው ገና ሳይወለድ ልጁ እኔ እኮ ቸክ አደረኩኝ። አላደርግም፣ ቸክ አላደርግም። በቃ ለምን አንድ ወር ሊመጣ ቻለ? ሆይ ስንኳ መጣው ራስህ ነህ። ፍረዱና ጎበዝ፣ ፍረዱና በዚህ ጉዳይ የኢትዮጵያ ሕዝብ ፍረዱና፣ ራስህ ነህ። ስንኳ መጣው ራስህ ነህ። ፍረዱና የኢትዮጵያ ሕዝብ ፍረዱና። በቃ ይሄን ጉዳይ ፍረዱና። በቃ አራት ነጥብ። በቃ ይሄ ሕዝብ እንዲሰማው ፈልጋለሁ። ሽወዳ ገንዘብ ብለሽ ነው የመጣሽው? ኧረ ሽወዳ ምን ገንዘብ ኑሮ? ኧረ ሽወዳ እና የገረመኝ እኮ እሱ ነው። ገንዘቤን ብለሽ የመጣሽው ምኑ ላይ አይተሽብኝ ነው? እኔ እኮ ግራ ይገባኝ እኮ አይደለም። በባለፈው ስታሞጋግሰኝ ነበር። አሁን ደግሞ ገንዘቤን ብለሽ መጣህ አልከኝ ጭራሽ እንዴ! እኔ እኮ ግራ ገባኝ ስለዚህ ጉዳይ እኮ እንዴ ሳስበው እኮ ይገርማል። በጣም ታሳዝናለህ። እና ያልከኝ መጣው። ከዛውን ደግሞ ሌላ ነገር መፍጠር ጀመርክ። አልተመቸኝም ምናምን ማለት ትችላለህ እንጂ አሁን ልጁ የኔ አይደለም ምናምን እኔ አስመረመረኝ ምናምን እኔ ሲጀመር አላስመረመረም። ካመንክ ምን ካላመንክ በቃ የራስ ጉዳይ። እኔ ምንም ምልሽ ነገር የለኝም በዚህ በኩል። አንደኛ ነገር ዲኤንኤ እንድትመረመር ይፈልጋል። ሁለተኛ ነገር ደግሞ ነይ ብዬሽ እኔ ነይ ያልኩሽ ህይወታችን ልንመሰረት ትክክለኛ ህይወት ልንቀጥል ነው እንጂ ውሃ ወገጥ አይደለም ነው ያስኩት። ህይወትንማ እኮ መሰረትን አይደለ? ከመጣው ጀምሮ አብረን እናያለን። አብረን እየኖርን እያለን እንዴት ሌላ ነገር ሊፈጠር ይችላል? በቃ እኔ እኮ አንተ ምን አይነት ሰው ነህ? እንዴት ልታስበው ቻልክ? ሲጀመር ወይ የራስ የቀን አቆጣጠር ተዛብቶብህ ከሆነ ራስህ አስተው። እኔ እኮ አይደለም ወረቀቱ እኮ አለ። የምን ወረቀት ነው? ባለፈው ስትመረመር እኮ አለ። ስንት ወር እንዳለ አለ እኮ። እንዴ ስለምን ወረቀት ነው የምታወራው? አገርኩሽ አይደል እንዴ? እኔ አታበሳጭ አራት ነጥብ አስቢበት። ያለው ምን ማለት አስቦ ነው? በቃ ያለውን ነገር አስቢበትና አሳውቂ። የኢትዮጵያ ሕዝብ ፍረዱኝ። አራት ነጥብ። እነሱ ከሆነ ያጋቡክ እነሱ ይፍረዱ። ታዲያ የተጋባ ነው ማኛ ነን። ግን ትክክለኛ ሰው የሚፈርደው ነገር እኮ ነው እኮ። ትክክለኛ ሰው የሚፈርደው እኮ ነው እንዴ። እየተጀበረበርን ነው እኛው። በቃ ካላመንክ ተወው እያልኩ እኮ ነው። እየተጀበረበርኩ ነው ያለሁት እንዴ። መከሬ ይሄን የተበረበረ አልመረበረም። ምንድነው ችግርሽ? ዝም የምኖረው እንደዚህ አይነት ህይወት አለ እንዴ? ሁለታችን ካልተግባባን እኮ መኖር አልችልም። እኔ ሄዳለሁ ወደ እንግሊዝ። እኔ እዚህ ሀገር መኖር አልፈልግም። ሄዳለሁ ወደ ነበርኩበት እንግሊዝ ሄዳለሁ። አስገድጄ ነው የተቀመጥከው? ፍቅራችን ነው እና ታዲያ በቃ ትክክለኛ ምንድነው? ሄዳለሁ ካልሰጠሽኝ እኔ ወደ መጣሁበት እንግሊዝ ሄዳለሁኝ። እናት አለም እንግሊዝ ሄዳለሁ። በቃ እኔ ለአንቺ ብዬ ነው መጥቼ ነበረው። አንቺም ለኔ ብለሽ ነው የመጣችው። አንቺም ወደ ስደት ሂጂ፣ እኔም ወደ ስደት ሄዳለሁ። በዛ ነው በቃ እንዴ። የሰው ልጅ
ደረቅ እንጀራ እኮ ተካፍለን ብንበላ እውነቱን ነገር እያወራን ጥሩ ነው እንዴ። ሽሮስ ማንበላ ምን ችግር አለ? ሽሮስ ማንበላ ምን ችግር አለው እንዴ? ለምን በጨው አንበላምሽ? ያስቃል እንዴ? አሁን ምን በላታ? በቃ እውነተኛ ፍቅር ነው የምፈልገው። እውነተኛ ፍቅር ነው የምፈልገው። እና እዚህ ነው ፍቅር የውሸት ነው? እና የውሸትሽን ነው የምታወሪኝ? እኔ ሰው ልጅ ላሳድግ ነው እንዴ የመጣሁት? እንዴ ትስቃለች ደግሞ በላይ ደግሞ ለምን ታቃጥኛለሽ? ገና ልጁ ሳይወለድ አሁን አንተ መናደድ ምንድነው? ኧረ በስመ አብ ምንድነው? ገና ልጁ ሳይወለድ እኔ ተመርመሪ ምንድነው? እኔ እየነገርኩሽ በደም ነው ገና ደሙን እጄ ላስመርምርልህ? ደሙን ላስመርምር ወይስ ግን እስኪወለድ ድረስ ጠብቃለህ ደሙ? ኧረ በስመ አብ እሺ እንዴት እንደሚሆን እሱን እናወራቸዋለን። ዶክተሮችን እናወራቸዋለን። እንዴት ብሎ ምርመራ እንደሚደረግ እናወራለን። አሁን ዶክተሮች እንደሚሉና እናደርጋለን። እኔም ማውቀው ነገር የለኝም። እንዴት ብሎ ዲኤንኤ እንደሚሆን ያላቀም፣ ግን ዶክተሮች እንደሚሉና ባለሙያዎች እነሱ ያውቃሉ። ሄጃለሽ እሄዳለሁ ያለው ነገር ቸክ እናደርጋለን። አቤት ጭራሽ በደሙ ነው የምታስመረምረኝ? እኔ ምን አወኩኝ? እኔ ማውቀው ነገር የለኝም። ዝሮ ዶክተር እንደሚለና ነው። እኔ አልሄድም። አሁን በግልጽ የነገር ካመንክ መንበት ካላመንክ ተወው አልኩህ እኮ። በቃ መሄድም ከፈለክ ወደ ስደት መሄድ መብት ነው። በቃ ሄዳለሁኝ። እኔማ ሄዳለሁኝ። አንተን ጀብጀብ ቤት አደራ አስቀምጠን እንደ ፈለከው እውነታ ነገር ነው የምፈልገው። ሌላ ነገር ምንም ነገር ምንድነው? እውነታ ነው እየነገርኩ ነው። ካላመንክ ታዲያ ምን ማድረግ እችላለሁ? ስሚ ካላመንከኝ ሳይሆን እኮ እኔ አንቺን እንዳምንሽ እውነታ ነገር ፈልጋለሁ። አንተን ለማመን ግዴታ ዲኤንኤ ማስመርመር አለብሽ ነው። እኔ ደግሞ ይሄን ነገር ማድረግ አልችልም አሁን። እና መቼ ነው ማድረግ የምፈልገው? አሁን ሰውስ ምን ይላል? አሁን እንዴ ገና ለገና በደሙ ገና ሄደሽ አስመርመሪ ማለት አሁን ሰው ምን ይላል? እኔ ስለ ሰው አይደለም። ሰው እኮ እንዲህ ለሚለኝ እሄዳለሁ እኮ ሰው። እዛ ሲቀጥል ደግሞ ሰው ደግሞ እኔም ሰው ነኝ እኮ ገባሽ? ብዙ ሰው እየተጭበረበረ ነው በዚህ አይነት እኮ። እኔ ብቻ ሳይሆን ሙሉ ህዝብ፣ የዓለም ህዝብ እየተጭበረበረ ነው በዚህ ጉዳይ እኮ። ጋይስ የት እየሄድን ነው? ዓለም ላይ የት ላይ እየሄድን ነው? እንደዚህ የምታደርጉ ሰዎች በእናታችሁ ተጠንቀቁ። ተው የሰውን ህይወት አትበጥብጡ። ምንድነው አንተ ምን እያስተማርክ ነው ለሰው? በቃ የሰውን ህይወት አትበጥብጡ። ምንድነው የሚጠበጡት? በቃ ሁሉም በቃ እሴት የሚባል ዘር ልክ እንዳንቺ መስሎ እየታየኝ ነው። አሁን ራሱ ሰውነቴ ቅሽሽ እያለኝ ነው። አቤት እንደዚህ በቃ ወንድ ልጅ የሚጎዳ መስሎ እየተሰማኝ ነው። አሁን ደግሞ እንደዛ በቃ እኔ ማወራው ራሱ እያወቅኩ አይደለም። በቃ ምን አይነት ወሬ እንደማወራው። ስለዚህ ጸበል መጠመቅ አለብህ ማለት ነው። ዝም ብለህ አሁን ዲኤንኤ ሳይሆን የሚያስፈልግ አንዳንድ የዲኤንኤ ምርመራ ሳይሆን ጸበል ነው የሚያስፈልግ። አንቺ ቆንጆ ተሳብሽኛለህ። የሳብድሽ ነው። እኔ አላሳብድኩም። እኔማ እንድትረጋጋ ነው አይደለ? እንደ አብሬ እዚህ ቁጭ ያልኩት ታውቃለህ፣ ብዙ ነገር እንዳሳለፍን። አሁን ሌላ ሰው ሆንክብኝ። ይህ እዚህ ላይ እንደዚህ አርጌ አሁን ምዳስ ያለው ስለሚያሳከኝ ነው አይደለ? እንደዚህ እንድትሳደርገው ይተወኝ። ገባሽ? አሁንም ደግሞ እዚህ ጭንቅላቴ ላይ የሚያሳከኝን ነገር ደግሞ እውነታውን ነገር የሚያሳከኝ ነገር እውነታውን ነገር ስነግሪ ደግሞ ጭንቅላቴ ደግሞ እፎይታ ይላል። እፎይታ እኮ ነው እውነታውን ነገርኩ። እንዴት ነው የምፈልገው? እዛ በኋላ ነገርኩ። እፎይታ እንድታገኝ ልጁ የራስ ነው አልኩ። ከዚህ በኋላ ዝም ብለህ የኔ አይደለም ብለህ መከራከር ከፈለክ የትኛው ፍርድ ቤት እንደምታቆመኝ ማይካለሁ፣ የትኛው ዲኤንኤ እንደምትወስደኝ ማይካለሁ። በቃ እናያለን ወደፊት። ምን እንዲሆን ነው የምትፈልጊው አንቺ? እኔ ምን እንደሆንልሽ ነው የምፈልጊው? ምን እንድትሆን እፈልጋለሁ? እኔ ምን እንድትቀበል ብቻ ነው የምፈልገው። ዝም ብዬ አምኜ በቃ ማለት ዝም ብዬ እኔ አምኜ ቸክ ሳላደርግ ምናምን
እንደዚህ ውስጤ እየጠረጠ የሆነ ነገር እየተረበሸ ማቀፍ አለም አቀፍ የራስን እና እኔ ነገርኩ። በቃ አሁን ራሴን አሞኛል። ብዙ ነገር ተናግራል። አንተ እኮ እኔ እኮ እየተወኩት ነው። እኔ አብረን እንቀጥል እንደው ብዬ ነው እንጂ ብዙ ነገር እየተናገርከኝ ነው ያለች። ደግሞ ምን አልኩሽ? ደግሞ አሁን እኔ ምን አልኩሽ? አሁን አይደለም እኮ እሺ፣ አሁንም ይቀጥላል። በባለፈውም እንደዛ አልከኝ። ስለዚህ ምንም ሰሞኑ ሰላም እየሰጠኝ አይደለም ጭራሽ ነው። በፊት ተወስደ ነበር፣ ታዛና ነበር። አሁን ግን ቁጭ አድርገህ ዝም ብለህ እስረኛ አድርገህ ነው ያስቀመጥከኝ። ገና ለገና አረገዘች ብለህ ማለት ነው። ኦኬ፣ እኔ እኮ እንደዛ ላደርግበት የቻልኩት ምክንያቱ አይምሮ እረፍት ስለሌለው ራሴ ጋር ስላልተግባባሁኝ አንቺንም ይዤሽ ላዝናናሽ አልችልም። እኔ ራሴ አይምሮ እረፍት ሲኖረው ነው። ይሁንን አንድን ሰው ማስደሰት የምትችይው እኮ ራሱ ሲደሰት ነው። እኔ እኮ ደስተኛ ስላልሆንኩ አንተ እንድትደሰት እኔ ምን ማድረግ አለብኝ ታዲያ? እውነታውን ነገር እንድነግረኝ። እውነታው ነገር እኮ የራስ ነው አይደለ? የኔ ነው። አዎ የኔ ከሆነ ተመስገን ጌታ ያምላክ ብዬ እልል ብዬ ህይወታችን ሰላም ያለ ህይወት እንኖራለን። ለዛ ማረጋገጫ ምን ልታደርግ ትችያለሽ? ምን ማረጋገጫ ያስፈልጋል? እና እንዴት ብለህ አንተ ገና ለገና አሁን እንደው ገና ለገና ዘመን ያመጣው ቴክኖሎጂ አለ ብለህ አሁን እንደው መከረኝ ታበላኛለህ? አንተ በራስ ማመን አትችልም? ግዴታ ሰው ወይም ማሽን አይቶ ያንተ ነው እስኪል ድረስ ነው እንደምትለው ሲወለድ ታየው አይደለ እንዴ? ምን አስቸኮለ? በምን ይለያን ደግሞ ሲወለድ ሲወለድ ቋሬ ላትከኝ እኮ ነው ማማዬ፣ እንድትረበሽ አይደለም። ምንም የሆነ ነገር እየተሰማኝ ነው። እንድትረበሽ አይደለም። እኔ ልልሽ የፈለኩት አንድ ልጅ ሲወለድ ከ10 አንድ ነው። አባቱን ይመስላል ምናምን ይመስላል ይባላል። ግን ሰው ያመነውን ነገር ነው የሚቀበለው። አንተ ደግሞ አምነህ ተቀበላሽ። ውስጤን ደግሞ እኔ ደስ ይላል። ውስጤን ደስ እንዲለኝ ነገም ሆነ ዛሬም ሆነ ውስጤን ደስ እንዲለኝ ተፈለግሽ ይዘሽኝ ትሄጃለሽ። አናየማ አማንዬና እኔ ብለሽ ይዘሽ ትሄጃለሽ። እኔ ወደሚያስደስተኝ ቦታ እንሄዳለን። ቸክ እናደርጋለን። ቤተክርስቲያን ነው እንደምንሄደው እና ተይ እንጂ ማን ላይ ሌላ ነገር አትልኝ። ተረጋጊ። ትሄጂና ወደ ሆስፒታል እንሄዳለን። ከዛ ሆስፒታል ከሄድን በኋላ ቸክ እናደርጋለን። ቸክ ካደረግን በኋላ ከዛ በኋላ ማማዬ እዛ ህይወታችን እንደ አዲስ ብለን ሰላም የሆነ ዝም ብሎ ራዬ ይሁን በደብ የሚመቸን ህይወት ይኖረን። የሰው ልጅ ገንዘብ እኮ አይደለም፣ የአእምሮ እረፍት ነው ዋናው ትልቁ ነገር። የአእምሮ እረፍት ነው። ገባሽ? ያ ካለና በቃ ለምን ፍርናሿን ጣል አድርገን አንተኛ? ለምን ሽምብራ ቆሎ አንበላም? ለምን ሽሮ እንጀራ አንበላም? የራስህን ሰላም አሁን ራስ እየነሳው ያለው ራስህ ነህ እንጂ አይደለም። በስጋ እንጀራ አንበላም? ሰላም ታለ በቂ ነው፣ ሁሉ በቂ ነው። በቂ ነው አልኩሽ። አበዛው ነው በጣም ያበዛል መሰለኝ። ማብዛት አይደለም፣ እኔ እውነታ ነገር እየነገርኩሽ ነው። አበዛው በጣም ነው ያበዛው። ሁሌ ጭቅጭቅ እኔ መረረኝ ካንተ ጋር ሁለት እኔና አንቺ የሚያጨቃጭቀና አንድና አንድ ብቻ እኮ ነው። እሱ ደግሞ ይስተካከላል። በቃ የኔ ቆንጆ ምን ህይወት መቀጠል ነው የምትፈልገው ወይስ አይደለም የምትፈልገው? ብለሽ ተረጋጊ። የተወሰነ ጊዜ ሰጥሻለሁ።
ስለምን መረጋጋው? ተረጋጊ። ስለምን መረጋጋው? አሁን ያወራነው ሁሉም ነገር መረጋጋት ማለት ስለዚህ ጉዳይ ማለት ነው። ተረጋግተሽ ቀስ ብለሽ አስቢበትና ተረጋግተሽ ምንም ነገር ቀስ ብለሽ ያለውን ነገር እንዴት ነው ያለውን ነገር ማድረግ ያለብንን ነገር ቀስ ማስተካከል። አሁን አንቺ ተረጋጊ፣ ራስሽ እንዳትጎጂ በደንብ አድርገን ምርመራ እናደርጋለን። አላደርግም ያልሽ በጣም ነው ያበዛው። ምን ላድርግ? እኔ ምን እንዳደርግ ነው የምፈልገው? ምን አደርጋለሁ? ለዚህ ጉዳይ መከራከር አለብን? መከራከርማ የለብንም ነበር። አንተ ነህ እኮ አሁን እንድንከራከር እያደረግከው ራስህ ነህ እንጂ እኔ አይደለም። አሁን እንድንከራከር ያደረኩት አጀንዳ እየፈጠርክ በየቀኑ ያለው ራስህ ነህ። ወይኔ ለሰው ስንት የምተርፈው ልጅ ለስንት እናት አባቶች ቢሰሙ ስለዚህ ጉዳይ ምን እንደሚሰማቸው። ሁለተኛ ግን ማለት ነው በዚህ አጀንዳ እኔ እንዳትጠይቀኝ ሳይሆን እስከ መጨረሻው ነው። በቃ የሚባል ነገር የለም። በዚህ ጉዳይ የሚባል ነገር የለም። እስከ መጨረሻው ነው።